ሰላም ሰላም ቤተሰብ እንደምን አላችሁ? ከሚባሉም ተለኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይታያል። ቤተሰቦችሽን ቪዲዮ ላይክ አድርጉልኝ፣ እንዲሁም ሸር አድርጉልኝ። በእግዚአብሔር ለእኔ አስፈላጊ ስለሆነ ነው ማለት ነው። ሰዎች ላይ እየደረሰልኝ አይደለምና እንዲቀሳቀስልኝ ሸር አድርጉልኝ። ቤተሰቦች ዛሬ ስለ አብርሽና ስለ ሩታ አንድ የተለቀቀ ፎቶ አለ። ወታጅራ ሆነው የተነሱትን ማለት ነው። እንግዲህ ለመስቀል ዛሬ ሆናችሁ ሁላችሁም ተቃላችሁ። ነገር ግን እኛ ትናንትና ወደ የለቀቁት ቪዲዮ ግን የቆየ ቪዲዮ ነው። እኔ በጣም እየታዘብኳቸው ነው ያለሁት ማለት ነው። እግዚአብሔር ነው የምላችሁ እና ይህን ያክል ድረስ ህዝቡን ለማጭበርበር አብርሽ እና ሩታ ምንም አይነት ዘር በመካከላቸው የለም። እውነቱን ልንገራችሁ ማለት ነው። ይሄ ቪዲዮ እየተጣሉ እየተላቀሱ የሚመጡልን የውሸት ምንም ነገር አልተጣሉ። እናንተ ልብ ብላችሁ ካዳመጣችሁ ብዙ ልጆች የውሸት እንደሆነ ምንም እንዳልተጣሉ ነግረውና ማለት ነው። ሲጀመር እውነተኛ የነሱ ሳትሆን በእንደዚህ አይነት ህይወት ማንም ሰው መስራት የለበት። አይለቀቅም አይደለ? አይለቀቅም እንደዚህ አይነት ቪዲዮ። ግን እነሱ ቢሰደቡ ምንም አይመስላቸውም። መጥፎ ነገር ቢሰሩ ቢረገጡ ምንም ነገር አይመስላቸውም። ነገ ከነገ ወዲያ እነሱ ማንነታቸውን ዝቅ እንደሚያደርጋቸው ምንም ነገር አልመሰላቸውም። ለጊዜው ብርና ዶላር ማግኘታቸውን ብቻ ነው የነሱ አላማ ማለት ነው እንጂ እንደዚህ አይነት አስነዋሪ ነገር የውሸት ማልቀሽ የወተሽ ማስመሰል ትዳር መጫወቻ እንደሆነ ከሌላ ሴት ጋር መለጣጠፍ ምናምን እንደሆነ እያሳዩን ለማህበረሰቡ የማይነጥር ነገር ነው ቪዲዮ የሚለቁልኝ። የእውነት እኔ አልፋታቸው ማለት ነው። እናንተ ብትፋታቸው እኔ አልፋታቸው። የእውነት ነው የምላቸው። አንድ ጊዜ ሩታ እያለቀሰች የተጎዳሽ መስራት ይመጣልኝ፣ አንድ ጊዜ ደግሞ አብረሽ እያለቀሰና እየጠጡ ይመጣል። ምንድን ነው እንደዚህ ነገር ለኛ የሚያስተምሩ? አብዛኛውን እኮ ሶሻል ሚዲያ የሚጠቀመው ወጣት ነው። ለምንድን ነው ለወጣት እንደዚህ ነገር አግባብ ያልሆነ ነገር የሚያስተምሩ? እና ቤተሰብ የእውነት ነው የምላቸው። አሁን ቡታጅራ እውነቱ ጉዱ ይወጣል ገና አሁን እዛ ሄደው አንዳንድ ቪዲዮ ሲወጣባቸው ቤተሰብ አስታረቀ ቤተሰብ ጣልቃ ገብቶ ምናምን ነገር ሊሉ ይችላሉ ማለት ነው። እነሱ እንደዚህ አይነት ነገር ምክንያት እንደሚያመጡ ነው እርግጠኛ ነው። ትንሽ ጉባራማኛ ለድምጽ በጣም ይቀርታ ማለት ነው። እና እስከዛሬ የሰሩልን ቪዲዮ ከመጀመሪያው እስካሁን ድረስ የውሸት ነው። አንድም እውነት የሆነ ነገር ያመጡ ማለት ነው። አንድም ቤተሰብ ለተመልካቹ ምንም አይነት ክብር የላቸውም። ምንም አይነት ነገር እግዚአብሔር ነው የምላቸው። እነሱ ጭራሽ ፖስተው ምንም አይነት ጭራሽ ሩታ ተፖስታለች አታይ በጭራሽ ኮሜንትም አታነብም ምንም አትይም። እንዶ አብረሽ አንዳንድ ጊዜ ዩቲዩብ ስትገቡ ኦንላይን ሆኖ ታዩታላችሁ አይደለ? ሩታ ጭራሽ አታይ ጭራሽ ዩቲዩብ ላይ አትገባም፣ ቲክቶክ ላይም አትገባም። ትፖስታለች ትወጣለች። በቃ አትጠቀምም ሚዲያ። የእውነት ነው የምላችሁ ነው፣ እየቀለድኩኝ አይደለም። እና የውሸት ነው ብላችሁ ፈልጌ ነው። እነሱ በእውነት ዘና ፈታ እያሉ ብቻ ነው ያሉት።